ካፌማ ትለይው የዘውትር ውዳሴ ልቤ ማይሰርዝሽ የፍቅር ዓለም ቁርሴ ነክሰሻል በልቤ ላይ በስጋም በነፍሴ። አሁን የቅርብ ትዳር ውስጥና በውጭ እንዴት ነው ምከሩን ይላል። ትዳር በውስጥና በውጭ እንዴት ነው? እስኪ ትዳር ላለያዝ ነው ምከሩና ተጋብታችሁና ሳትገቡ ማለት ነው በፍቅር ይሁንታ። አይቺ እንዴት ነው ቻንሽን ትመለከታለች እንዴ? አላንተ ግምገማ እሺ ትዳር እና በውስጥ ሳትጋቡና ተጋብታችሁ አሁን ለምሳሌ ብዙ ሰው ትዳር ምናምን ይፈራል ለመግባት። መጀመሪያ በፍቅር ህይወት የሚያሳልፈው አለ። ከዛ ወደ ትዳር ከገባ በኋላ ደግሞ ወይ ተሻለ ነው ስትገቢ ይቀየራል። አሁን ድሮ ሲያንከራፍትሽ እኔን ይላል ካገባሽ በኋላ እየይሻከት እሺ። አይ ትዳር ማለት ሳታገቢ የሆነ ብዙ ላይፍ ልታሳልፊ ትችያለሽ። እግርሽ እንዳነሳ ልትወጪ ልትዝናኝ ምናምን ትችያለሽ። ግን ዋናው ነገር ደግሞ ያ ነገር ዙሮ ያልፋል። ስለሚያልፍ ትዳርን የመሰለ ነገር የለም። ትሰተሪያለሽ፣ በቃ ደስ ይልሻል ካወቅሽበት። ትዳርሽ ማለት ጥሩ ትዳር የምትኖሪ ከሆነ በጣም ትዝናኛለሽ። ትዳር ውስጥ ሆነሽ አትታሰሪ። ትዳር ይሄ ያስራል ምናምን የሚባለው ኖርማሊ ዝም ብሎ እሱ ጋር በፍቅር ያላችሁ የምታሳልፉትና ከዛ ደግሞ ከተጋባችሁ በኋላ አልቀነሰብሽም? አይ አይቀን እኔና እሱ አንድ ነበር። በቃ ተጋብተንም በጣም ነው የምንዝናናው። በፊትም እንደዛው። ግን ልጅ ስትወልጂ ደግሞ ልጅን ስትይ ቤት ስትይ አንዳንድ ጊዜ እሱም ምንም እንትን የሚልሽ ሰው ካለሽ፣ በተለይ እህት ካለሽ እናት ካለሽ ችግር የለውም። ያን ያክል እንትን የሚል አይደለም። ግን ደስ ይላል። ደስ ይላል በጣም። የፍቅርም የራሱ አለው። ትዳር ላይም ሆነሽ የራሱ እንትን አለው እና ለእኔ ምንም ያመጣብኝ ነገር የለም። እኔ እዚህም ላይ ፈታ እንዳልኩ ነኝ። ችግር የለውም። እንካውራ አንተን ደግሞ ታስራለህ እንትን እንዳይሆን። አይ በፍቅር ያለ እንትን አንድ አመት ነበር እዚሁ አንድ ላይ ሆነ። አንድ አመት ነው አንድ አመት እንትን ሳንል ማለት ነው። ሳትጋቡ አንድ ቤት ሆነን ትዳር ከዛ ወደ ትዳር ከመጣን በኋላ አሁን 2 አመታችን። እንዴት ተፋቀራችሁ ነው? ወደ አንድ ቤት ነው ጀምራችሁ? አይ ኦልሬዲ 2 አመት ሆኗል። ግን እሷ 1 አመት እዛ ነበረች፣ 1 አመት ደግሞ እዚህ። ወይኔ የርቀት ፍቅር እንዴት ታያታላችሁ? ሌላ ጥያቄ ነው። ያው ጥሩ ነገር አለው፣ ይከብዳል፣ ከባድም ነው። ጥሩ ነገር አንድ ላይ ስትሆኚ ይሻላል። አንድ ላይ እንደመሆን ጥሩ ነገር የለም። አንድ ላይ እንደመሆን ከርቀቱ አንጻር ስታዩ ዝሮ በትክክል የምታወሪ ከሆነ የምትነጋገሪ ከሆነ ምናምን ጥሩ ነው። ከዛ ደግሞ ያው እንደ ሰው ይለያያል ማለት ነው። ስለዚህ አንድ ላይ የሆንበቱ የተሻለ ቢሆንም ዝሮ በውጭና በውስጥ የሚለው ነገር እንደ እንትኑ እንደ ሰው ይለያያል ብያቸዋለሁ። ግን ዝሮ ትዳር ሲሪየስ የሆነ ነገር ነው። በእግዚአብሔርም የተወደደ ነው። ስለዚህ እዛ ነገር ውስጥ ገብተሽ የሚያለያይ ነገር እንኳን ቢኖር በንግግር ምናምን ከፈታሽ ሌላ የተለየ ነገር የለውም። ግን በብዙ ሰው ደግሞ ትዳር ያስራል ምናምን ይባላል። እኔ ያስራል ሳይሆን የሚለው ያስተካክላል የሚለውን ነው የሚይዘው። ያስተካክላል። ምሳሌ የሆነ እንደፈለግሽ ስትሄጂው የነበረውን ነገር እሱን ቤት ሲኖርሽ ቤትሽን ታስቢያለሽ፣ ጋፍታ ያለሽ ወደ ቤትሽ ትመጫለሽ ምናምን። አሁን እሱን እንደ መስተካከል ነው የማስበው። ያው አገላለጽ ካልሆነ በስተቀር ያስራል ምናምን የሚባለው በእኔ በኩል የለም ማለት ነው። እንደዛ ነው በውጭና በውስጥ እሷ ስለገለጸችው። እግዚአብሔር ይስጥሽ፣ በረካ ሆኜ ሀብታም ሆኜ ጤናሽን ይስጥሽ፣ ልጅሽ ይደግልሽ። ዩቲዩብ ቻናላቸው ሰብስክራይብ ይደረግላቸው፣ ላይክ ሼር ይደረግላቸው። ከስደት የመጡ እህቶቻችን ስለሆኑ ደግሞ እነሱን ሞኔታይዝ አድርጋችሁ የሚሰሩትን ቪዲዮ ደጋግፋችሁ ምናምን ሰብስክራይብ እያደረጋችሁ ሰዓት ሞልታችሁ አይከፈልበትም። ሌላ ዩቲዩብ ቻናል እንደምታደርጉት ሙሉ አበረታቷቸው፣ እህቶቻችን ናቸው። ስለዚህ ነገ ደግሞ እነሱ የተሻለ ሆነው ሌላ ሰው ፕሮሞሽን የሚሰሩልን እህቶቻችን ይሁኑ ያለሽ። አሜን።
በቡና መሀል ነው የተመረጥነው። ደስ የሚል ምርቃት ትልቅ ሰው አሜን ብለናል። ቀጣይ ጥያቄ ደግሞ ከሚስትህ ወይም ከባልሽ የምትወዱት አንድ ነገር? አንድ ነገር አንድ ከሷ የምትወድላት አንድ ብቻ ነው። እኔ የዋህነት ይዋህናት በጣም ሲበዛ የዋህነት እርግም ማለት ነው። አዎ ተለየ ለሰዎች ነው ለአንተ ነው? ለሁሉም በጣም ልቧ ስስ ነው እና ይሁን ትንሽ ነገር ነው የሚያስከፋት። ትንሽ ነገር የሚያስከፋው ሰው ደግሞ የዋህ የሆነ ሰው ነው። የሆነ በሰው መገፋትን የማይወድ ሰው ምናምን ነው እንደዚህ እና ይችንኛ መመስከር እንችላለን። ሰከንድ ውስጥ እያየናል እና እሱ ነገሯ በጣም ከላይተነ ፈርተን ነበረ በቃ ጓደኛ ያደረገች እና እሱ ነገሯን ወድላታለሁ። ከሱ እኔ ደግሞ የምወድለት ብዙ ነው፣ ግን ደግሞ አንድ ከተባለ ሰው አክባሪነት በቃ እኔንም ያከብረኛል፣ ሰውም ያከብራል። ዋናው ደስ ይላል በጣም ማርያም ያዝልቅላችሁ ብለናል። እንዳልወድቅ ከላይ በጣም ዛሬ ቀጣይ ጥያቄ ደግሞ ለመጀመሪያ ጊዜ የሰጠሽ ስጦታ ወይም የሰጠሃት ምንድን ነው? እኔ የሰጠሁሽን ታስታውሻለሽ? የሰጠኝ የሀበሻ ቀሚስ ነው። አለች አሁን ስለወለድኩ ወፈርኩ ጠባኛለች እንጂ አለች። እንትን እኮ ናታ ከፋይ ሆና እዚህ ጋር በጣም ነው የምታምረው። ጥቁር ከታች ነው። ቪዲዮ ላይ እናሳየች። ትዳር ውስጥ ናችሁ ነው ወይስ በፍቅር ነው የሰጠሽ? ኧረ ቆይቷል። መጀመሪያ እንድታወቅን አካባቢ ነው ያው የመጀመሪያ ስለተባለ እኔ የሰጠሁህ ሽቶ ነው። በጣም ወድጄው ጠርሙሱ እንትን ሁሉ አለ እኔ ጋር አሁን አልቋል። ቆይቷል ካለቀ ግን አለ መደርደሪያ ላይ አልወረደም እና ሽቶ ነው። ሸጋ ነው። ስጦታ ተሰጣጡ ፍቅር ይጨምራል ይባላል። ብዙ ስጦታ ሰጥታኛለች። እሱም በጣም ብዙ ስጦታ የመጀመሪያ ስላላችሁ ነው እንጂ ስጦታ ካልሽ በጣም ብዙ እንሰጣጣለን በመጣ ቁጥር። እንዲሁም አንዳንዴ በል ሲለኝ እኔም እሰጥሻለሁ። ኧረ አንተማ ትልቅ ስጦታ አልትራ ሰጥተኸኝ እንደ ምስክር ነው እኮ ዩቲዩብ ቪዲዮ ስላለ ያና ምና ነው። አንድ አመት ሞላው። አንድ አመት አሁን ዘንድሮ እንዳትጠብቂ። አሁን የማስታወስ ችሎታህን መፈተን ፈለኩ። እሷን ለመጀመሪያ ጊዜ ስታገኛት የለበሰችው ልብስ ነጭ አይቼ ጉርዷ ደሆነ በዚህ እንዴት ይረሳል አይደለ? ነጭ ቀሚሷ እንደውም ቅድም አንስተሻት ነበር። ኦኬ የምታምረው ቀሚስ በአጓጉል እዚህ ጋር እሷን ነው የለበስኩት። አዎ እሷ ረስታ የተገናኘ ነው ራሱ ሰናይት ነው። ሰናይት ነው ጎጆዎች ውስጥ የለበስሽው እሱ ነበር። ጸጉርሽ ራሱ እንደዚህ ተኩሰሽ ነው የነበረው፣ ለቀሽ ነበር ምናምን እናረሳ ሁሉ ነው ከግር እስከ ራስ እንደዚህ አድርገሽ እዚህ ያስረሽ። ጸጉሬ ላይ ምን ነበር ማለት ከጸጉሬ ላይ ለየት ያለ ነው። ፍላወሯ ነበርሽ የቀሚሷ አይደለም። ታይ ምን ነበር ሳይሆን ጸጉሬ እንደዚሁ ነበር አይደለም። እዚህ ጋር እንደዚህ ከፍለሽ እዚህ ጋር አስረሽ እዚህ ተለቆ። አዎ ግን ምን ነበር እንደዚህ ነው እንደዚህ ነው። አልገባኝም። እሱ ጋር ምንም አልነበረውም። ስሬት ነው ቀለም ነው ለማለት። አዎ ኧረ ብራውን ነበር እሱማ ብራውን ነበር። አይ ምን ነበር ስትለኝ እንትኗም ነበረች አይደለ ፍላወሯ። እሙስ ታስታውሻለሽ? እሱ የለበሰው ምን ነበር? እሱ ያንቺን ሙሉ በሙሉ አስታውሳል። እያያችሁ ነው። እኔ ሲመስለኝ አሁን የለም ልብሱ የት እንዳደረገው አላውቅም። እንትን ጥቁር በነጭ ቲሸርት። ስንት አመት ነው? ስንት አመት ቆየ? 4 አመት። ስለዚህ እኔ ራሱ ረስቼዋለሁ። ኧረ ምን ትረሳለህ አንተማ? እኔ ረሳለሁ። አንተ የለበስከውን እኔ የለበስኩትን ረስቼዋለሁ።
ኦኬ እኔ ለብስ አንቺም እኮ ረስተሽው የግድ ነው ያስታወስኩሽ እንዴ? አዎ ይረሳል። እኔ ጥቁር በነጭ ቲሸርት በጅንስ ሱሪ ነው ጫማ ስቲከር ነጭ ጫማ ነው። እሱን ነው እኔ የማስታውሰው። እኔ እንደዛ መሰለኝ፣ እርግጠኛ አይደለም። እኔ ነኝ እርግጠኛ ሆኜ የነገርኩሽ። አሁን ማዘን አለበት እንግዲህ። ጠበቀ ነበር። በስልክ ነበር የተዋወቃችሁት ግን ማለት ከዚህ በፊት አትተዋወቁም በአካል ምናምን? አዎ ፌስቡክ ላይ ተዋወቅን። ፌስቡክ አጭር መልስ። እሺ የመጨረሻ ጥያቄ ያው ፍቅራችሁን ተገላለጹ። እንኪ በግለጭልኝ ይሻልሻል። ይሻላል ካንተ ጀምሮ ሁሉንም ከኔ ያስጀምር። ከወንድ ጀምር። ፍቅሬን እንኳን ብዙ መግለጽ አልፈልግም። ገልጬላትም አላውቅም። እዚህ ይሄ ጥያቄ ቢያልፈኝ ደስ ይለኛል። ማለት ይለፈኝ። አንቺ ግለጭልኝ። ጎበዝ አይደለሁም ፍቅር መግለጽ። ቃላት የለውም ማለቱ ነው በቃ። እኔ መልስ ነው። እሺ ፍቅር በጣም ፍቅር ብዬ ነው የምጠራው እና በስም እንጠራራም። እሱም ፍቅር ነው የሚለኝ እና በጣም መልካም ባል ነው፣ ጥሩ ባል ነው እና በጣም ስለሚያስብልኝ ስለሚያከብረኝ እኔ እንጃ። እኔም እንግዲህ የእሱን ያህል ራሱ ሆንለታለሁ ብዬ አላስብም እና ከሱ በላይ ብወድ ደስ ይለኛል። በጣም እንትን ብለው ብንከባከበው በቃ በጣም ደስ ይለኛል በቃ እና ምን ብዬ ልግለጸው? እኔ ፍቅር እወዳለሁ። ማሰይ ይሄን የመሰለ ፍቅር አገላለጽ አሁን አንተ መግለጽ አይደለም። እኔም በጣም ነው የማከብርሽ፣ በጣም ነው የምወድሽ። የልጄ እናት፣ ውዷ ባለቤቴ፣ በጥሩም በመጥፎም ጎን አብረሽኝ ስላለሽ በህይወታችን ፈታኝ የሚባሉ ጊዜዎችን ማሳልፈና እንዲሁ በቀላሉ አይደለም። በዛ ጊዜ ሳትቀየሪ በእኔ በኩል ያለውን ጎደሎ እየሞላሽ አብረሽኝ ስለሆንሽ በጣም ነው ማመሰግንሽ። በጣም ነው የምወድሽ። እና የመጀመሪያ ኢንተርቪውም ስለሆነ እንትን ይላል። አሁን እንደዚህ አይነት ነገር በነገራችን እንደዚህ አይነት ጥያቄ ተጠይቀን ተጠያይቀንም አናውቅም፣ ለራሳችንም ተጠያይቀናል። ስለዚህ በዚሁ አጋጣሚ እድለኛም ናችሁ። እንባ መጣየሽ እንባ መጣ ማለት ያስመጣ ነው። በነገራችን መዋደድ በጣም ነው ደስ የሚለው። ፍቅር የፈቀሩት ጋር መኖር አይ ጥሩ ነው። ዋጋ ከፍላለች፣ በጣም ትልቅ ዋጋ ነው የከፈለችው እና እንዲሁ ዝም ብሎ እንዲህ በቀላሉ እዚህ የመጣችም ሰው አይደለችም። እና አንዳንዴ ደግሞ በሚገባሽ ቦታ ስትገኝ ደስ ይላል። እሱ አሁን ደረጃው አይደለም፣ ነገ የተሻለ እንደምንሆን እርግጠኛ ነኝ። ስለዚህ ይዛ ስንደርስ ደግሞ እኔ የተሻለ ነገር እኔም ሰርተን በጤናም ከልጃችን ከቤተሰቦቻችን ጋር ሰላም ሆነን ምናምን የተሻለ ደረጃ ደርሰን ደስተኛ ሆና እንድትኖር እፈልጋለሁ። ጠንካራ፣ በጣም ጎበዝ የሆነች ሴት ናት። ሰርታ በስራዋ የምታምን በምታምንበት ነገር ደግሞ ዋጋ የምትከፍል ስለሆነች እኔ እሷን ማግኘቴ በጣም እድለኛ ነኝ። አሁን እሷ ባትኖር በህይወቴ እሷ ባትመጣ ምናልባት አሁን እኔ እንደዚህ ምናምን ላታገኙ ትችላላችሁ። ምክንያቱም እኔ ታለላለሁ። ጠንካራ ወንድ ጀርባ ጠንካራ ሴት በጣም ጠንካራ ናት እሷ፣ ከኔ በላይ ጠንካራ ናት። በጣም ማለት ነው። ነገሮችን እንትን ማለት ትችልበታለች። የሆነ መላ አታጣም። የስራ ሰው ናት እና እኔ አሁን የሆነ ጥሩ እንትን ላይ ሆን ብገልጽላት ደስ ይለኛል። ግን ዞሮ እናንተም አሁን ዛሬ ድንገት የመጀመሪያም ስለሆነ ይሄ ነገር ደግሞ የተሻለ እንደዚህ እንግዲህ እግዚአብሔር አምላክ ፍቅሩን ያድላቸው፣ ምኞታችሁን የሚያሳካው። ማርያም እንደየናችሁ ከሆነ የተሻለ ነገር የሚገባቸው ናቸው። ማርያምን ከልቤ ማለት ነው። ብቻ እግዚአብሔር ለሁሉም የሚፈልገውን ህይወት ይስጥ።
እናንተንም እናመሰግናችኋለን። አክብራችሁ እንደዚህ ማንም ሰው እኮ እንደዚህ እንትን የለም። ለሚያከብረው ሰው ነው ላገኛችሁም ብሎ የሚጠይቀው። ቤታችሁ እንደመምጣት ፍላጎት ያደረባችሁ ክብር ስላላችሁ ነው። ስለዚህ እኛም በጣም እናመሰግናችሁ፣ በጣም በትልቁ ፍኪልኛ የኔ ብርሃን የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል እፈራለሁ ስትኖር የለኝ ደስ ይለኛል እደፍራለሁ አልነጋ ሲል ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ